4 ሜትሩን በ3000 ብር ነው የምንሸጠው። አሁን ይሄ ዩዝድ ነው። ከሌሎቹ በጣም ቅናሽ የሚባለው መጋረጃ ነው። የቦንዳዎቹ ቦንዳ አዳዲስ እንዲሁም ደግሞ ሬዲሜድ የሆኑ መጋረጃዎች በቅናሽ ዋጋ የምንሸጥበት ሱቃችን ላይ ነው ያላቸው። ሬዲሜዶች ናቸው እነዚህ። በጣም በቅናሽ ነው እኛ ጋር። ማንም ሰው ቢመጣ የአቅሙን ያህል ይዞ መሄድ ይችላል። ከለራቸው ራሱ ደስ ይላል። አይነገቡ ናቸው። ቆንጆ ናቸው። ገበሬ ራሱ ያለው ሰው አሁን ሳይጨናንቅ ይህንን ብቻ በ4000 ብር 4 ሜትሩን ወስዶ ቤት ውስጥ መስቀል ነው ቤቱን ቆንጆ ማሳመር ይችላል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ? ብዙዎቻችሁ መጋረጃ ለቤት ለቢሮ አሊያም ደግሞ ለተለያየ ነገር መግዛት ትፈልጉና የዋጋ ሁኔታ ያሳስባችኋል። በዛሬው መሰናዷችን ግን የቦንዳ መጋረጃዎችን በቅናሽ እንዲሁም ደግሞ በተመጣጣኝ የምታገኙበትን ቦታ ለእናንተ ለተመልካቾቻችን አይነታቸውን፣ ዋጋቸውን እንዲሁም ደግሞ ጥራታቸውን የማደርሳችሁ ነው። አብራችሁን ቆዩ። ሰላም ለዚህ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ላይ ተገናኘን። አዎ እሺ። ዛሬ እንግዲህ ያሉሽን የተለያዩ መጋረጃዎች በቅናሽ እንደምትሸጪ ሰምቼ ለተመልካቾች ለማድረስ ነው እዚህ የተገኘሁትና እስኪ በቅድሚያ ራስሽን ከማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ስሜ ኒሻን ወርቁ እባላለሁኝ። ያው የምታወቀው ኒሻን መጋረጃ በሚል ነው። ኒሻን መጋረጃ እንግዲህ ቦንዳ አዳዲስ እንዲሁም ደግሞ ሬዲሜድ የሆኑ መጋረጃዎች በቅናሽ ዋጋ የምንሸጥበት ሱቃችን ላይ ነው ያላችሁት። በጣም ጥሩ። እንግዲህ ብዙ ሰው መጋረጃ መግዛት ይፈልግና የዋጋ ሁኔታ አያጠያይቅምና ምናልባት እስኪ ወደ መጋረጃዎቹ ከመሄዴ በፊት ወደዚህ ቢዝነስ እንዴት ነበር የገባሽው? አጋጣሚውን እናንሳ። እኔ የጀመርኩበት አጋጣሚ ያው ላለመቀጠር ስፍጨረጨር ያለኝ አማራጭ እንዳጋጣሚ ነው ያሰብኩት። መጋረጃ ለምን ያለ ዝም ብዬ ነው እዚህ እንትን ውስጥ ያልኩትና በሰዓቱ የገዛሁት 2 መጋረጃ ብቻ ነበር። ያችን 2 መጋረጃ ያው ብቻዬን ነው ልጄን ማሳድገው። ልጄን እያሳደግኩ ቤት ውስጥ ነው ፎቶ አንስቼ ተፖሰተ። ከተፖሰተ በኋላ ብዙ ሰዎች መደወል ጀመሩ። ያሉበት ድረስ አምጭልኝ ይላሉ። ያው በቀን ውስጥ አንዴ ቱሉ ዲምቱ አንዴ ደግሞ ጦር ኃይሎች ሊሄድ ይችላሉ። ራሴ እያደረስኩ ነው አሁን ላይ የደረሰው መጋረጃ ቤቱ። በጣም ጥሩ፣ ደስ ይላል። ከዚህ በላይ ደግሞ እንደምንገናኝ አልጠራጠርም። ተስፋ አደርጋለሁ። ያሉሽን መጋረጃዎች ከአነስተኛ ጀምሮና እያልን ደግሞ እንቀጥላለን። እኛ እንግዲህ እንደምታያቸው እነዚህ መጋረጃዎች ከተለያየ ቦታ ነው የሚመጡት። አንዳንዶቹ ዩዝድ፣ አንዳንዶቹ ደግሞ ሬዲሜድ በጣም ቆንጆ የሚባሉ ናቸው። እነዚህ አሁን የምታያቸው ብዙ ጊዜ ሰዎች እነዚህን ይፈልጋሉ። ምክንያቱም የራሳቸው የላይኛው ወፍራም ካለ እነዚህ ስሶቹ ገበሮቹን ከኛ ጋር በቅናሽ 4 ሜትሩን በ3000 ብር ነው የምንሸጠው። ይህንን ገበር እየቀያየሩ መጠቀም ስለሚችሉ ይህንን አብዛኛው ሰው ይመርጠዋልና ይወስደዋል። ይህን መጋረጃውን ለምን መጠቀም እንችላለን? ይሄኛው ስሶች ናቸው። አንዳንድ ሰው ለምን ይጠቀሟል መሰለሽ? ሳሎን ላይ ምንም ብርሃን የማይገባበት ቤት ከሆነ ብርሃን እንዲያገኝ ስሶቹ እነዚህ ይጠቀማል። ሌላው ደግሞ ወፋፍራም የራሱ ኖሮት ገበር ደግሞ ቅያሪ ከፈለገ እነዚህን እየወሰደ መጠቀም ይችላል። በጣም ጥሩ። እሺ፣ ያምራል። በጣም ቆንጆ ናቸው። አዎ፣ ጥራታቸው ከፍተኛ ነው። አዎ፣ ይሄኛው ደግሞ ይሄው አሁን ይሄ ዩዝድ ነው። ከሌሎቹ በጣም ቅናሽ የሚባለው መጋረጃ ነው። የቦንዳዎቹ ማለት ነው። እንደነዚህ ደግሞ አሉ ሬዲሜዶች ናቸው። እነዚህ በጣም በቅናሽ ነው እኛ ጋር የሚያገኟቸው። ቢመጡ ማንም ሰው ቢመጣ የአቅሙን ያህል ይዞ መሄድ ይችላል። ከለራቸው ራሱ ደስ ይላል። አይነገቡ ናቸው። ቆንጆ ናቸው። መጋረጃውን እናንተ ኬት ነው የምታስመጧቸው? ያስረክቡናሉ። ከነሱ እያመጣን ነው። እኛ ደግሞ በተመጣጣኝ ያው የተወሰነ ነው። እኛም የሚገባን ያህል ነው የምናገኘው። በጣም እንትን ለማለት አንሞክርም። ምክንያቱም ለሰው በተቻለ አቅም ሁሉም ሰው እንደ አቅሙ እንዲያገኝ በቅናሽ ዋጋ ነው የምንሸጠው። በዛም ደግሞ የኛ ሱቅ የሚታወቀው ቅናሽ በመሸጥ ነው። በጣም ጥሩ። ዋጋቸው ተመሳሳይ ነው ወይስ ልዩነት አለ? እነዚህ ገበሮች ናቸው። ሁሉም ተመሳሳይ ዋጋ ነው ያላቸው። 4 ሜትር ነው እያንዳንዱ 3000 ብር ነው የሚሸጡት አሁን ባለው ዋጋ። አሁን ባለው ከዚህ በፊት 2005 ነበር የሚሸጡት። አሁን ግን ያው እንደሚታወቀው እቃ ጭማሪ ስላለ አሁን ላይ 3000 ብር ነው እየሸጥን የምንገኘው። መጋረጃ ስንገዛ ማወቅ ያለብን ነገሮች ምንድን ናቸው ብለሽ ታስበልሽ እንደ ባለሙያ? አሁን ላይ አብዛኛው ሰው ብርሃን የሚያስቸግረው ከሆነ ወፈር ያለ መጋረጃ ወይ ደግሞ ፀሐይ የሚገባበት ከሆነ ቤቱ ፀሐይ እንዳያስቸግረው፣ እንዲሁም ደግሞ ጨለም ያለ ቦታ የሚወዱ ሰዎች ለነሱ የሚሆን እንደነዚህ አይነት ብላክአውት ምንም አይነት ብርሃን የማያስገቡ ቆንጆ መጋረጃዎች አሉ። እንዲሁም ደግሞ ብርሃን ፈልጋለሁ ቤቴ ጨለም ያለ ነው ካሉ ደግሞ እንደነዚህ አይነት ሳሳ ያሉ በነጭ በተለያየ ከለር አማራጭ እንደ ልብ ማግኘት ይችላሉ።
ስለዚህ እነዚህን ምን አይነት ነው የምፈልገው ለመኝታ ቤት ነው ለሳሎን ነው ሚላውን ደግሞ አውቀው ቢመጡ ሜትር ቁመቱና ጎኑን ደግሞ ለክተው ቢመጡ ያው ነገሮችን ያቀልልናል። ስለዚህ እነሱ ማስበው ይመጣሉ። አንቺ ጋር ደግሞ ሲመጡ እንደ ባለሙያ ሪኮመንድ የምታደርጊያቸው እቃዎች ይኖራሉ ማለት ነው። እነዚህ መረብ የሚባሉት ናቸው። በጣም የኛ ከስተመሮች የሚወዱት አይነት ጨርቆች ናቸው። ብርሃን በደንብ ያሳልፋሉ። ያው ሳሎንሽን ፍክት ድምቅ የሚያደርጉ ቆንጆ መጋረጃዎች ናቸው። ከለር ደግሞ የተለያየ አይነት አለው። ሳሎን ላይ ብንጠቀማቸው የበለጠ ተመራጭ ነው ማለት ነው። በተለያየ ከለር አላቸው። ከለር የተለያየ አለው። ይሄ እና ዛጋ የሰቀልነው አይነት በእነዚህ ማለት ነው። አንድ አይነት ነው ጨርቃቸው፣ ከለር ብቻ ነው ልዩነት ያለው። እነዚህ አሉ። እነዚህ ደግሞ እንደ አማራጭ በብዛት ለመኝታ ቤት የሚፈልጉ ሰዎች ናቸው የሚወስዱት። ከፈለጉ ገበር ሳይኖረው ብቻውን መውሰድ ይችላሉ። ከፈለጉ ደግሞ በገበር ገበር የራሱ ያለው ሳይሆን ሳይጨናንቅ ይህንን ብቻ በ4000 ብር 4 ሜትሩን ወስዶ ቤት ውስጥ መስቀልና ቤቱን ቆንጆ ማሳመር ይችላል። ገበር የሚፈልግ ሰው ካለ መጠቀም ይችላል። ካልፈለገም ገበሩን ማውጣት ይችላል። ትክክል። ገበሮችም ለብቻ እንሸጣለን። አይ ከነገበሩ ካለ ከነገበር ይወስዳል። አይ ብቻውን ደግሞ የምፈልገው ያለ ሰው ደግሞ ብቻ መውሰድ ይችላል። ይሄ አሁን 4000 ብር ነው። በእነዚህ ደግሞ አሉ። በነገራችን ላይ የኛ ቤት አይናዋጅ ነው ለሰለና ለሁሉም የሚሆን እንደ አቅሙ። አሁን እቺ 2500 ነው የምንሸጣት። ወጥነች ትንሽ መስኮት ያለው ሰው አሁን ላጤዎች ምናምን በብዛት ይቸገራሉ። እኛ ቤት ቢመጡ ግን በፍጹም አይቸገሩ። እንደ አቅማቸው ያለውን ይዘው መሄድ ይችላሉ። እንደነዚህ ያሉ አነስ ያሉ ዋጋቸው ቅናሽ ነው። ሜትሩም ትንሽ አነስ ያለ ነው። ሜትሩ ስንት ናት? ይሄ 2 ተኩል ነው። ለ3 ትንሽ ነው የሚጎድለው። 2500 ነው የምንሸጠው። በጣም ቅናሽ ነው። ማስገቢያ ያለው ተንሸራታች ከፈለጉ አሉ ይቀበላል። ይሄኛው በዘንጉ ነው የምጠቀሙ ያለ ደግሞ ዘንግ ማስገቢያ አለው። በሁለቱም ስለሚሆን ወስዶ መስቀል ብቻ ነው። ከለር ዲዛይን እነዚህ ሁሉ የምታያቸው የተለያየ አይነት ነው። አማራጭ እንደልብ አለ። መጥቶ ያው ዲዛይንና ከለር አያጡ ቢመጡ ያገኛሉ። የከለራችን ይለያያል ብዬ አስባለሁ። አሁን ላይ ፋሽን የሚባለው መጋረጃ የትኞቹ ናቸው አንቺ ጋር ካሉት ውስጥ? አሁን ፋሽን ብሎ በብዛት ከስተመሮቻችን የሚወስዷቸው እነዚህ ናቸው። እነዚህ ዲዛይኖች በጣም ሰዎች የሚወስዷቸው የሆነ ማያልፍባቸው ቆንጆ ከምንም ጋር ማች የሚያደርጉ የሚያምሩ ዲዛይኖች ናቸው እነሱ። እንዲሁም ደግሞ ያው ብዙ ጊዜ ሰዎች ከምንጣፍ ጋር ከሶፋ ጋር ከቤታቸው ቀለም ጋር አመሳስለው ነው የሚፈልጉትን ከኛ መርጠው መውሰድ የሚችሉት። ስለዚህ ሁሉም አይነት ስላለ መምረጥ መጥተው መውሰድ ይችላሉ። በጣም ጥሩ። እስካሁን የተመለከትነው አነስተኛና መካከለኛ ከሚባሉ ቤት ውስጥ ከሚሸጡ መጋረጃዎች ነውና አሁን ደግሞ እነዚህን ብንመለከት ይቻላል። እሺ፣ አሁን ላይ ትንሽ ዋጋቸው ጭማሪ ነው የሚባሉት እነዚህ ናቸው። በቅርቡ ነው ዋጋቸው ጭማሪ የተደረገው። እነዚህ ደግሞ በጣም የሚያማምሩ ቆንጆ የሚባሉ አይነት መጋረጃዎች ናቸው። ብዙ ጊዜ እነዚህን ሰዎች ለሳሎናቸው ነው የሚጠቀሙት። ምክንያቱም ቀለል ያለ ነው። ብርሃንም እንደልብ ያሳልፋል። እንዲሁም ደግሞ ሲታይ ራሱ አይን ላይ የሚከብዱ አይነት አይደለም። በጣም የሚያምሩ ቆንጆ መጋረጃዎች ናቸው። ገበሩ ራሱ የራሱ ነው። አዎ ማች ነው። ይሄ የራሱ ናቸው። እነዚህ አዳዲስ ሬዲ ሜዶች ናቸው። እነዚህ ቆንጆ ቆንጆ ናቸው። ሲነኩም ደስ ይላል። አዎ ጨርቁ ራሱ ማቴሪያሉ ቆንጆ ነው። ዳንቴል የሚባሉት አይነት ዘሮች ናቸው። እነዚህ ቆንጆ መጋረጃዎች ናቸው። በዚህም አለ በከፋይ እነዚህም አሉ ከፋዮች ናቸው። ይህም ቆንጆ ነው። ጎኑ 2 ተኩል ነው። ቁመቱ 280 ነው። በብዛት እነዚህ ስታንዳርድ ናቸው። አንዳንድ የኮንዶሚኒየም ነዋሪ ደንበኞቻችን ሲመጡ ደግሞ ከላይ እንዲታጠፍ ነው የሚደረገው። ኮንዶሚኒየሞች 240 250 ነው ቁመታቸው። ስለዚህ እነዚህ ረዘም ስለሚሉ ከላይ ማሳጠፍ ይቻላል። ታጥፎ መጠቀም ይችላሉ። ኮንዶሚኒየም ይሆናል። እነዚህ ኖርማል ቤቶችም ይሆናሉ። ደንበኞቻችን ከሁሉም ከየክፍለ ሀገሩ ከየቦታው እየመጡ ነው የሚሸምቱት። ኳሊቲ ናቸው። እስካሁን እንግዲህ እኛ እዚህ ስራ ላይ ሞስት ወደ 4 ዓመት ሆኗል። እስካሁን ድረስ ምንም አይነት ኮምፕሌን መጥቶብን አያውቅም። እቃዎቹ በጣም ጥራት ያላቸው ናቸው። ምንም ቅሬታ የለም። ቆንጆ ቆንጆ እቃዎች ናቸው የምንይዘው። የሚገርመው ብቻ ራሱ ማድረግ ትችያለሽ እንደ ፍላጎትሽ እንጂ ያምራል። አሁን ይሄ ራሱ ሌላ መጋረጃ ነው የሚመስለው። ይቻላል። ትክክል። ምክንያቱም አሁን ይሄ የሚገርምሽ አንዳንድ ሰው አቅም ሲያንስ ደግሞ ምን ማድረግ ይቻላል? ይሄ ላይኛውን መኝታ ቤት አድርገው ብርሃን የሚፈልጉ አይነት ሰዎች ከሆኑ ይሄኛውን ደግሞ ሳሎን ላይ ብቻውን መጠቀም ይችላሉ። ምክንያቱም ኦልሬዲ ሳይዙ ትልቅ ነው፣ ሰፋ ያለ ነው። እንደምታየው 4 ሜትር ነው ጎኑ። ቁመቱ ደግሞ 280 ነው። እንደዛም አድርጎ ያው ኑሮ በዘዴ ነው። ጾም በወዳዴ ነው። አዎ በጣም ጥሩ። እንግዲህ ያው ካሉሽ መጋረጃዎች ከብዙ
በጥቂት ሁኔታ መለከት ነውና ሰዎች በብዛት ይፈልጉ አቅርቦቱ አንቺ ጋር አለ? አዎ አቅርቦት እንደ ልብ ነው ያለው እኛ ጋር። እስካሁን በቅርቡ ጊዜ ነበር ትንሽ እጥረት አጋጥሞን ነበር። አሁን ግን እየተስተካከለ ነው። የተለያየ ክፍለ ሀገር ላይ ያሉ ሰዎች ከኛ እየወሰዱ የሚሸጡ እንደኛ ቤት ውስጥ እናቶች ቤት ውስጥ ቁጭ ብሎ ልጅ የሚያሳድጉ ቤታቸው ውስጥ ሆነው ፎቶ እያነሱ እየፖሰቱ መሸጥ ይችላሉ። እንዲሁም ደግሞ እንደ አቅሜ ትንሽ ሱቅ ከፍቼ እሸጣለሁ የሚሉ ደግሞ እነሱን በደንብ ነው እኛ የምናበረታተው። ላለፉት 4 ዓመታት አብረን እስካሁን ድረስ የምንሰራ ብዙ ጊዜ ሴቶች ናቸው የኛ ስራ ላይ ያሉት። ጎበዝ ሴቶች አሉ፣ እናቶች፣ ወጣት ሴቶች እንደዚህ አይነት ሰዎች ናቸው ያው ከኛ ጋር የሚሰሩት። ምክንያቱም ለመስራት ቀለል የሚላቸው እንዲሁም ደግሞ ሴት እድር ውስጥ ማህበር ውስጥ የተለያዩ ቦታ ሲገናኙ ግዙኝ መጋረጃ አለኝ ለማለትም ስለሚቀላቸው መሰለኝ ብዙ ጊዜ ያው ሴቶች ነው የሚሰሩት። ሴቶችን ደግሞ እናበረታታለን። ያው ይሄን ይመስላል እንግዲህ። በጣም ጥሩ። እንግዲህ የምትረከቡት አዳዲስም እንዲሁም ደግሞ በብዛት የቦንዳ መጋረጃዎችን ነው እና ሰዎች የቦንዳ መጋረጃ ሲገዙ የጥራቱ ጉዳይ ጥያቄ ይፈጥርባቸዋል ብዬ አስባለሁ እና እናንተ ጋር ስትረከቡ በምን ያህል የጥራት አማካኝነት ነው እቃዎቹን የምትረከቡ? ያው እኛ ስናመጣ መርጠን ቆንጆዎቹን ነው መርጠን የምናመጣው። ሬድሜዶቹ ላይ ምንም አይነት ጥያቄ የለም፣ ኳሊቲ ነው፣ ምንም አይነት እንከን አይኖራቸውም። አንዳንዴ ግን ዩዝድ እቃዎች ሲመጡ እንከን ሊኖርባቸው ይችላል። ያ እንከን ያላቸው እኛ ተመላሽ ነው የምናደርገው። እኛ ምንም እዚህ የምናደርገው ነገር የለም። ጥሩ። ከስተመሮቻችሁ እነማን ናቸው በብዛት የሚመጡት? በብዛት የኮንዶሚኒየም ነዋሪዎች ናቸው አብዛኛው ጊዜ እና የተለያየ ክፍለ ሀገር ላይ ያሉ ብዙ ከስተመሮች አሉ። አንዳንድ ክፍለ ሀገር ላይ የምንቸገረው ምንድነው ቤቶቹ ከፍ ያሉ ረጃጅም ናቸው። እነሱ ያው በጣም ብዙ ሰዎች የሚያዝኑት እኛ ቁመት ምንም የምንቀጥለው ነገር የለም። የሚመጣው ስታንዳርድ ነው 280 ነው። ሰዎች ደግሞ ክፍለ ሀገር ላይ በብዛት ሙቀት ስለሚሆን ቤቶች አሁን አዳማ፣ አርባ ምንጭ ምናምን ከፍ ተደርጎ የሚሰሩ ቤቶች አሉ። እነሱ ላይ ያው እኛ ተደራሽ እንዳንሆን ያደርገን የቁመቱ መርዘም ነው። ከዛ ውጭ ግን ኖርማል የሆኑ ስታንዳርድ ቤቶች የትኛውም ቤት አዲስ አበባም ውስጥ ይሁን ከክፍለ ሀገርም የተለያየ ቦታ ላይ ይወስዳሉ። ምንም ችግር የለም። በጣም ጥሩ። እንግዲህ እያንዳንዱን ስራ ስንሰራ የየራሱ የሆነ ቻሌንጅ አለው። ህይወት ደግሞ የራሱ ፈተና ነው እና ምናልባት አንቺ ይህንን ስራ ስትጀምሪ የገጠመሽ ቻሌንጅ ምን ነበር? እስኪ ወደኋላ ልመልስሽ። በሰዓቱ የነበረው ችግር ያው ብር አለመኖር ነው። ግን ብር የለኝም ብዬ በፍጹም ተስፋ አልቆረጥኩም። ወደ መፍትሄ ነው የሄድኩት። መፍትሄ መስሎ የታየኝ በሰዓቱ ደግሞ ያው እኛ በዚህ ዘመን ያለን ሰዎች በጣም እድለኛ ነን። ምክንያቱም ቴክኖሎጂው ነገሮችን በጣም አቅልሎልናል። አንቺ ቤትሽ ቁጭ ብለሽ መጋረጃ ብትፈልጊ ሰርች አድርገሽ እኔን ማየት ትችያለሽ። ያን በጣም ነው ህይወት ያቀለለው እና በሰዓቱ ሱቅ መክፈት ስላልቻልኩ ቤት ውስጥ ሆኜ ነበር የምሰራው እና ግሩፖች አሉ እናቶች የሚሰባሰቡበት ልጆቻችን ምን እናብላቸው፣ ብዙ ቤታችን እንዴት እናስውብ ምናምን የሚባሉ ግሩፖች እና እዛ ላይ ፎቶ እያነሳው ልጥፍ ነበር። ከዛ በነገራችን ላይ በጣም ነው እነዛን እህቶች ወንድሞች እጅግ በጣም ነው የማመሰግነው። ምክንያቱም ሳያውቁኝ ሙሉ ክፍያ እየከፈሉ እዚህ ድረስ አምጭልን፣ ቤታችን አየር ጤና ከሆነ አየር ጤና ሂጅ አደርሳለሁ፣ ቱሉ ዲምቱ ከሆነ ቱሉ ዲምቱ አደርሳለሁ። ያ ትንሽ አድክሞኝ ነበረ፣ ግን እግዚአብሔር ይመስገን ያው ከበረቱት ጋር ነው እግዚአብሔር የሚረዳውን። በጣም የሚጥሩትን ስለሆነ እግዚአብሔር ረድቶኝ ዛሬ ላይ ትንሽ አቅሜን ሰብሰብ አድርጌ ያው እችን ሱቅ ከፍቻለሁ። ነገ ደግሞ ከዚህ የተሻለ ይሆናል። አመሰግናለሁ በጣም። ከዚህ በላይ ደግሞ በጣም በትልቁ እንደምንገናኝ አልጠራጠርም። በርቺ፣ ጠንክሪ፣ ፈጣሪ ይርዳሽ። ምናልባት እንግዲህ እነዚህ መጋረጃዎች ሰዎች መግዛትና ማግኘት ቢፈልጉ ክፍለ ሀገር ላይ ተደራሽ ታደርጋላችሁ ወይ? በዚሁም አድራሻሽ የምታስቀምጪልን ደስ ይለኛል። ያው አብዛኛው ቲክቶክ ላይ ያለው ማህበረሰብ እኛን በደንብ ነው የሚያውቀን። ኦልሞስት 1 ዓመት አሁን ገና ነው የሞላኝ። በ1 ዓመት ውስጥ ወደ 7 ሚሊዮን ቪው አለው። አብዛኛው ሰው አይቶታል። ብዙ ሰዎች ደግሞ ከኛ ወስደው እኛ ጋር ያው በእርግጠኝነት ለምስጋና ነው እንጂ ለቅሬታ አንድም ሰው ደውሎ አያውቅም። ምክንያቱም እቃዎቹ በጣም ኳሊቲ እና ቆንጆ እንዲሁም ደግሞ ቅናሽ ስለሆነ ሰው እንደ አቅሙ ያለውን ያህል የሌለውም እቺ ነች አቅሜ ብሎ እንደ አቅሙ የሚገዛበት ቤታችን ቤታችሁ ነው። ሁላችሁም የመጣችሁ ብትሸምቱ ብትገዙ እናበረታታለን። አድራሻችን ደግሞ መገናኛ ገነት ኮሜርሻል ላይ ነው። ከዘፍመሽ ጀርባ ከጠፋባችሁ ያው ስልካችን ስለምናስቀምጥ ከዛ ላይ እየወሰዳችሁ ብትደውሉልን ብትመጡ በጣም እጃችንን ዘርግተን ነው የምንቀበላችሁ። አመሰግናለሁ። በጣም ደስ ይላል። ስለዚህ በብዛትም ለሚፈልጉ ሰዎች ታከፋፍላላችሁ ማለት ነው ክፍለ ሀገር ላይ። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልሽ። ይቅናሽ። በጣም ነው የማመሰግነው። እኔ አንድ ወስዳለሁ። እሺ፣ ደስ ይለኛል።
ውድ የኢቲ ማርኬት ተመልካቾቻችን በኒሻን የቦንዳ መጋረጃ ተገኝተን ያላቸውን የመጋረጃ አይነታቸውን፣ ዋጋቸውን እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እነዚህ መጋረጃዎች መግዛትና ማግኘት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት መልካም ጊዜ ሆነላችሁ።